ያው ባለጋ የተጋባ ነው። ሁለታችንም ያለ ፍላጎታችን በቤተሰብ ተገደን ነው። አንዳችን ለአንዳችን ቅንጣት ያክል ስሜት የለንም። የምንተኛው ተለያይተን በየራሳችን ክፍል ነው። ግዴታ ለሆኑ ነገሮች ብቻ እንጂ እንደ ባልና ሚስት ቁጭ ብለን አናወራም። እሱ የውጭውን ስራ ሲሰራ፣ እኔ ደግሞ የቤቱን ስራ ልሰራ ተስማምተን አብረን መኖር ከጀመርን ድፍን 8 ወር አስቆጠርን። አንድ ቀን ግን ይህ ዝምታ የሰፈነበት ቤት የሚያውቀው ነገር ተከሰተ። ሌሊት 9 ሰዓት ላይ ህመሜ ከእንቅልፌ ቀሰቀሰኝ። በጣም ራሴን ያዞረኝ ነበር። ሰውነቴ መቃጠል ጀመረ። የማቅለሽለሽ ስሜት ሲሰማኝ ቶሎ ብዬ መታጠቢያ ክፍል ገባውና አስታወቅኩኝ። መጨረሻ ላይ ከመታጠቢያ ክፍል ስወጣ ሰሊም ከመኝታ ክፍል ወጥቶ በጭንቀት እየተመለከተኝ ደህና ነሽ አለኝ። እኔም እየተኮላተፍኩ አዎ ደህና ነኝ አልኩት። ደህና እንዳላደለው ስለተጠራጠረ ከክፍሌ እስክገባ ድረስ አይኑን ከኔ አልነቀለም።